ሰላም ጤና ይስጥልን ውድ የተዋሕዶ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ? ውድ ቤተሰብ በባለፈው መግቢያ ትምህርታችን በመነሻችን በመቅድመ ሃይማኖት ውስጥ ያየናቸው ዋና ዋና ጭብጦች ነበሩ። እነዚህም ሶስት ጭብጦች አንደኛ የክርስቶስ ሁለቱ ልደቶች ወይም ወልደ አብና ወልደ ማርያም፣ ሁለተኛ የቀና ሃይማኖት እና በጎ ስነ ምግባር፣ ሶስተኛ ምግባረ ስጋና ምግባረ ነፍስ ምንነትን አይተን ነበር። ውድ ቤተሰብ የዕለቱ የትምህርት ርዕሳችን የሚሆነው ከአምስቱ አዕማደ ምስጢር በቀዳሚነት የምናየው የሥላሴ ምስጢር ወይም ምስጢረ ሥላሴን ሲሆን ምስጢረ ሥላሴ ምንነት ውስጥ ሁለት ነገሮችን በዋናነት እናያለን ወይም እናተኩራለን። እነሱም የሥላሴ አንድነታቸውና ሦስትነታቸው ማወቅና መረዳት ይሆናል። ውድ ቤተሰብ አበው ካህናት ቅዱስ መጻሕፍት እንደሚነግሩን ወይም እንደሚያስተምሩን ይህንን የሥላሴዎች አንድነትና ሦስትነት ጠንቅቆ ያላወቀ የአባቱን ትውልድ የማያውቅ ሰው ርስት እንደማይወርስ ሁሉ መንግሥተ ሰማያትን መውረስ አይችልምና የሥላሴን አንድነትና ሦስትነት ጠንቅቆ ማወቅና መረዳት ይኖርበታል ይለናል። እኛም ከመጽሐፍት አጣቅሰን ከአበው ጠይቀን እነዚህም ማወቅ እናንተ ክርስቲያን ይጠበቅብናልና በዛሬው ትምህርታችንም አቅማችን በፈቀደ ፈጣሪ በወደደ የሥላሴዎችን አንድነትና ሦስትነት አጠር አድርገን እንመለከታለን። ውድ ቤተሰብ በልጅነታችን ቤተሰብም ሆነ ታላላቅ አባቶች ሲጠይቁና ሲያስተምሩን ሥላሴዎች ስንት ናቸው ተብላችሁ ሲጠየቁ አንድም ሦስትም ናቸው በሉ ይሉን ነበር። ከዚህ አኳያ የሥላሴዎች አንድነትና ሦስትነት በምን እንደሚገለጽ በዛሬው ትምህርታችን አጠር አድርገን እናያለን። ስለዚህ መነሻችን የሚሆነው የሥላሴዎች ሦስትነት በምን ይገለጻል የሚለውን ቀድመን እናያለን። ስለዚህ ሥላሴዎች አንድም ሦስትም ናቸው ስንል የሦስትነታቸው መገለጫ የሚሆኑ ሦስት ነገሮች አሉ። እነሱም ሥላሴዎች ሦስት የሆኑት በስም በግብርና በአካል ሲሆን የስም ሦስትነታቸው አብ ወልድ መንፈስ ቅዱስ በማለት ሲሆን አብ ማለት አባት ሲሆን የወልድ የባህሪ አባት ነው። ወልድ ማለት ደግሞ ልጅ ማለት ሲሆን ልጅነቱም የአብ የባህሪ ልጅ ነው። መንፈስ ቅዱስ ማለት ደግሞ ሰራጺ ማለት ሲሆን አብን መስሎ ወልድን ሀሎ የሰረጸ ማለት ሲሆን ጠቅለል ሲል አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ በሚል የሥላሴዎችን የስም ሦስትነት እንገነዘባለን። ውድ የተዋሕዶ ቤተሰቦች ይህ የሥላሴዎች የስም ሦስትነት አብን አባት፣ ወልድን ልጅ፣ መንፈስ ቅዱስን ሰራጺ ስላልነ እንደ ፍጡር ባህሪ መቅደም መቀዳደም መከተል መከታተል መብለጥ መበላለጥ እንደሌለባቸው ጠንቅቀን ልናውቅ ይገባናል። ውድ ቤተሰብ የሥላሴዎች የግብር ሦስትነታቸውስ? ግብር ማለት ድርጊት እንደማለት ሲሆን ሥላሴዎች በግብር ሦስት መሆናቸውን ያሳየናል። ይህም የአብ ግብሩ ወልድ መውለድ፣ መንፈስ ቅዱስን ማስረጽ፣ የወልድ ግብሩ ከአብ መወለድ እንዲሁም የመንፈስ ቅዱስ ግብሩ ደግሞ መስረጽ ሲሆን አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም አይወለድም። የአካል ሦስትነታቸውን ስናይ ደግሞ የሥላሴዎች የአካል ሦስትነት መገለጫ ሦስት ፍጹም ነገሮች አሉ። እነሱም አካል መልክና ገጽ ሲሆኑ በዚህም ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድም ፍጹም አካል ፍጹም መልክና ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም መልክና ፍጹም ገጽ አለው። በዚህም ሥላሴዎች ማለትም አብ ወልድ መንፈስ ቅዱስ የማይለያይ የማይነጣጠል በጾታ የማይከፈል ሦስት ነገር ግን የራሳቸው የሆነ ፍጹም የሆነ የአካል ፍጹም የሆነ የመልክና ፍጹም የሆነ የገጽ ሦስትነት እንዳላቸው እንገነዘባለን። ውድ የተዋሕዶ ቤተሰቦች የሥላሴዎች የስም የግብርና የአካል ሦስትነት በትንሹ ይህን እንደሚመስል ካስተዋልን የሥላሴዎች አንድነትስ እንዴት ይገለጣል ሚለውን ቀጥለን እናያለን። የሥላሴዎች አንድነት ወይም አንድ መሆናቸው የሚገለጹባቸው ዋና ዋና ነጥቦች በሕልውና፣ በባህሪ፣ በፈቃድ፣ በምክር፣ በመፍጠር፣ በእግዚአብሔርነት፣ በልቦና፣ በቃል፣ በስትንፋስ፣ በአምላክነት፣ በመለኮትነት፣ በመንግስት፣ በስልጣን፣ በእዝ፣ በአገዛዝ ቀድሞ ይህን ዓለም ካለመኖር ወደ መኖር በኋላም ደግሞ ከመኖር ወደ አለመኖር በመመለስ በመዓልት፣ በሌሊት፣ በክረምት፣ በበጋ በማፈራረቅ ወዘተ እነዚህን በመሳሰሉ እጅግ ብዙ በሆኑ ነገሮች የሥላሴዎች አንድነት ይገለጣል። የሥላሴዎች አንድነት በሕልውና ሲገለጽ ሕልውና የሚለው ቃል ትርጉሙ ማየት ቀዳሚ ስለሆነ በዚህም አግባብ ሕልውና ማለት አንዱ በአንዱ ውስጥ ተዋህዶ ተሰናስሎ የሚኖር የሚገኝ ማለት ሲሆን በዚህም የሥላሴዎች ሕልውና ሲታይ አብ ወይም በአብ ልቦናነት ራሱ አብ ልብ ሲሆን ወልድና መንፈስ ቅዱስ ሕልዋን ሆነው ወይም አብረው ኖረው በአብ ልቦናነት ያስቡበታል። በወልድ ቃልነት እሱ ራሱ ወልድ ቃል ሲሆን አብም መንፈስ ቅዱስም ሕልዋን ሆነው ወይም አብረው እየኖሩ በወልድ ቃልነት ይናገሩበታል። በመንፈስ ቅዱስ እስትንፋስነት እሱ ራሱ መንፈስ ቅዱስ እስትንፋስ ሲሆን አብ ወልድ ሕልዋን ሆነው ወይም አብረው ያሉ ሆነው
በእስትንፋስነት ይተነፍሱበታል። ውድ የተዋሕዶ ቤተሰቦች ለዚህ ቀላል ምሳሌ ብናይ ለእኛ ለፍጡራንም ሶስት ነገሮች አሉን። እነሱም ልብ፣ ቃልና እስትንፋስ። በልቦናችን አብ፣ በቃላችን ወልድ፣ በእስትንፋሳችን መንፈስ ቅዱስ ይመሰላሉ። ለነፍሳችንም ሶስት ነገር አላት። እነሱም ለባዊነት፣ ነባቢነት እና ሕያዊነት። ይህም በለባዊነት አብ፣ በነባቢነት ወልድ፣ በሕያዊነት መንፈስ ቅዱስ ይመሰላሉ። ስለዚህ ነፍሳችን ሶስት ነገር ስላሏት አንድ ነፍስ እንጂ ሶስት ነፍስ አንልም። ፀሐይም በተመሳሳይ ሶስት ነገር አላት። እነሱም ክቡ ሙቀቱና ብርሃን ሲሆን ክቡ በአብ ብርሃኑ በወልድ ሙቀቱ በመንፈስ ቅዱስ ይመሰላሉ። ከዚህ አኳያ ሥላሴም በስም በግብርና በአካል ሶስት ስላልነ ወይም ሶስት ብለን ስለጠራናቸው ለዓለምንም አይጠየቅ ወይም ለዓለምንም ምርምር አንድ አምላክ እንጂ ሶስት አምላክ ልንል አንችልም። ውድ ቤተሰብ የሥላሴ አንድነትና ሶስትነታቸው እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ከጥንት ከመሰረት ጀምሮ ሲወርድ ሲያዝ ሲነገር የመጣ ነው። ስለዚህ አንድነታቸውን ማሳያ አንዱ ፍጡር በተጀመረ በስድስተኛው ቀን በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳልነ ሰውን በአርአያችንና በአምሳያችን እንፍጠር ብለው አዳምን ከአራቱ ባህርያተ ሥጋ ከሶስቱ ባህርያተ ነፍስ ፈጥረዋል። በዚህም ንግበር ወይም እንፍጠር ማለታቸው ሶስትነታቸውን በአርአያነ ብለው አንድ አዳም መፍጠራቸው አንድነታቸውን ያስረዳናል። ውድ ቤተሰብ ከሙሉ በከፊሉ ከጥቂቱ በብዙ ወይም ከብዙ በጥቂቱ ስለ ሥላሴ ወይም ስለ ምስጢረ ሥላሴ የተጻፈ የተነገረ ሲሆን ምስጢር የተባለበት ምክንያት ከምሁራን ተምሮ በልቦና መርምሮ የሚያምኑት በመሆኑ እንጂ በዓይን የማይታይ በእጅ የማይጨበጥ ነው ብሎ አይሆንም። እንዴት ይደረጋል ማለት ከክርስቶስ ሰይጣንን ከመንግሥተ ሰማያት ገሃነመ እሳትን እወዳለሁ አዋጅ አዋጅ ዲያብሎስ እናት አባቴ ገሃነመ እሳት ርስቴ ብሎ መሄድ ነውና ማስተዋልና መመርመር ይገባል። በሌላ በኩል በአፍ አምኖ በልብ ቢክዱ እንደ ይሁዳ እንደ አርዮስ መሆን ነው። በሌላ በኩል ደግሞ በልብ አምኖ በአፍ ቢክዱ በኋላ ሐዘንና እንባውን ንስሐው ጠቀመው እንጂ መከራን መቀበል እንደፈራው እንደ ቅዱስ ጴጥሮስ መሆን ነው። ስለዚህ ይህንን አውቆ ጠንቅቆ መረዳትና መገንዘብ ተገቢ ነው ይሉናል። በዚህም ከአምስቱ አዕማደ ምስጢሮች ውስጥ መጽሔት የተወሰደ መሆኑን ልብ ልንልና ልንረዳ ይገባናል። ውድ የተዋሕዶ ቤተሰቦች ለዕለቱ አዘጋጅቼ ያቀረቡላችሁ ስለ ምስጢረ ሥላሴ የተጻፈ የተነገረ ከሙሉ በከፊሉ ከብዙ በጥቂቱ ይህን ይመስል ነበር። ምናልባትም እርስዎ ወደ ቻናል የመጡት ለመጀመሪያ ጊዜ ከሆነ ቻናሉን ሰብስክራይብ በማድረግ ሌሎች ተመሳሳይ ይዘት ያላቸው የሃይማኖታዊ መልእክቶች ሲለቀቁ የማስታወቂያ መልእክት እንዲደርሰው የደወል ምልክቷን መጫን እንዳይረሱ እያሉኝ ትምህርቱ ተከታታይነት ያለው በመሆኑ የተሻለ ግንዛቤ ለመያዝ በማንኛውም ሰዓት ከመነሻው ጀምሮ በየክፍለ ትምህርቱ በቅደም ተከተል የተጫኑ ትምህርታዊ መልእክቶች እንዲያዳምጡ እያሳሰብኩኝ በቀጣይ ስለ ምስጢረ ሥጋዌ በምንማማርበት ክፍል ወይም ክፍለ ትምህርት 2 እስከምንገናኝ ለዛሬ ለነበረን ቆይታ እያመሰገን እስከዛው የእግዚአብሔር ቸርነትና ጥበቃ አይለየን። አሜን። መልካም ቆይታ